ኃይለኛ ፍቅር ይዞኝ ነበር አንዴ 10 ዓመት ምናምን የእውነት ዋጋ አስከፈለች። አብራችሁ ነበራችሁ ወይስ አገባሽ ሌላ ሰው ይገና? ተው በእናትህ የቀደሙ የታክሲው ግጥም ለሷ ነው እንዴ? እንትን ነው የጀግና ማኒፌስቶ የሚል መጽሐፍ ላይ የፍቅርን ስሜት ባላቀው ስለ ፍቅር መጽሐፍ አልችልም ነበር ይላል። የምታልፊባቸው እያንዳንዱ ስሜቶች በደንብ እንድትረጃቸው ያደርጋል። then in millions ነው ላይክ ያላቸው ቪው አይደለም። ለምንድን ነው ብዙ ሰዎች በዚህ ስሜት ውስጥ ያልፋሉ ማለት ነው ይጋራዋል። ያ አብሮ አደጌ ነች። አንድ ትምህርት ቤት ነበር የምትታወቀው ምናምን አዛ አደግና አብረን እሷ ስታድግ ዋው አልኩኝ። ያጎቴ ሰርግ ላይ ነበር ያየዋት። አንተ ብቻ ተወዳት ነበር ብቻህን? መስኪን መርዝ የሆነ ፍቅር እኛ ሳይንስ አየኋት። ኦኬ አልኩኝ። እንተዋወቃለን ምናምን በቃ እቺ ሚስቴ ነች አልኩ። ታትነግራት እቺ ሚስቴ እኮ ነች ምናምን በቃ እንተዋወቃለና አዎ እኮ ግን ለምን ነገር ከዛ ለመንገር አይሽ አይገርምም እንዲህ የምታውቂውን ሰው ከሱ ፍቅር ልክ ከያዘሽ በነፃነት የምታወሪ ሰው ልክ ፍቅር ሲሆን ግን ቃላቶች አይተባበሩሽም። ቃላቶች አጥሩኛል። አረ ብላ መከተል እያየች ወይስ አታይ እንዴ? ወንድሙ ጅራ እኮ እንደኔ አልተከተለም። በጣም ተከተላት ነው የሚለው አይኔ እየጠበቀኝ ዛሬ ዘገኘሽ ቀርታብህ ማለት ነው። አዎ ብታገኛትም አትናገሪም፣ ተዘግቷል ኦልሬዲ። እሷ ጋስ ምንም የለም ስሜቱ። ከዛ ከስንት ምጥ በኋላ እሷ ማታ ትምህርት ትማራለች። ይሄ ቋንቋ ምናምን ተከትዬ እንደምንም በወረቀት ጽፍ ያለው ምናምን ነገር እኔ እኮ ፈሪ አልነበርኩም። ኧረ በል ፈሪ ያደረገች እሷ። ሰላም ነሽ ምናምን ማለት ጀመርኩ እየተንቀጠቀጥኩ። በወረቀት ሰጧ ፊል አድርገዋለች። ከዛ በፊትም ደግሞ ለሴት ጓደኛዋ ነግሬያታለሁ ጀስት በቃ እንዲቀለኝ እሷን ስለፈራኋት ማለት ነው። እኔ እንደው እንደምኮ እንደዚህ ባልነገር አንተ ተጸየፈች አታተ እንደዚህ ባል አንተ ምን ሆናለ? አረ በቃ ዛጋ ቆጣሪው ከፋለ። እኔ የተከለከልኩትን ነገር የማግኘት እልህ አለብኝ። አንተ ብቻ ሳይሆን የወንድም ካራክተር ይመስለኛል ሃንተር ወይ ማግኘት አይደል? ካራክተር ሃንተር በቃ እንደዛ ባሰብ ሰፈሯን ሁሉ አፈቀርኩት እንጂ ሰፈሯን እነሱ ሰፈር ያለ ሰው ካየኝ እደነግጣለሁ። ዋው ገብቶሻል? ፍቅር ግን በስማ እህቷን በአጋጣሚ መንገድ ላይ ካየኝ እደነግጣለሁ። ይሄን ጭራሽ ይሄን ነገር ፊል እያደረኩ ስመጣ ደግሞ በጣም እየጨመረ መጣ ጉዳዩ ማለት ነው። እዛ ከባድ ነው። ስልክ የለም ያኔ ምናምን እንትን ማለት ሞባይል አይገዛልሽም ገና እንትን ነው። ተመሳሳይ ፋሚሊ እንትን ላይ ያለ ነው። አይገዛልሽም። እኔም ሞባይል የለኝም። ስልኳን አገኘው እሱን ፎቶዋን ምናምን ዋሌት ውስጥ አርኬና በዛ ጊዜ ትልቁ ነገር ምንድነው የሷ ፎቶ ፊት ለፊት ላይ ማለት ዋሌት እንደዚህ ሸፈን የለ ባይሸፈን ይላል እዚህ ቀብነቀሰው ምን አይነት ሰው አዛ ሰማች። በቃ መልክ መስራት ጀመረች።